አንቺ የለሽም እና ነው እንደገና ነው የገባሁት ነው እንደገና ነው የገባሁት አስወጣኝ በጣም ነው የሚያናድደው የሱስ ምትምለልኝ ድምፁን ቀንስ ሰላም አለኝ አማደኛል እንኳን ያልተመረቀ ታዲያ እንዴት ብሎ ይችላል ይሆናል እንታመረቁት ማታንዲ አትገባ ችግር አለ ይገባስ ፈልግም መግባት ምንድን ነው የሚገባው? ዩቲዩብ ፈራጅ ያለው አሁን ደህና እየሄደ ያለው ተቋራጠው አሪያንን አያስቡትም። ላይክ አድርጉ በእናታችሁ አስወጥቶ የነበር ነው ይፈክ 7 ሰው ይተኛል አንቺ እየተደዋወለ የገባ ነው እንጂ ሌላ የለም። ምንም ጥያቄ ነገ ጠዋት ተመሳሳይ ነገ ጠዋት እየተደዋወልን የገባ ነው እንጂ ሌላ የለም ማለት አይ አሁን ደህና ነው። እኔ አሁን 11 ሰው ይተኛል። ላይክ ያደረጋችሁ እቺን የተረገመችን ተናገራት ሰርቪስ አያትሽ ሰርቪስ መስታወት ታሳያለች። ሰላም ቤተሰብ ቡና እንጠጣ። ላይክ ሰብስክራይብ ሼር እያደረጋችሁ
የሶስት ሰው ቆራረስ ወራችሁ ወጣችሁ በላችሁ ያማቸው እንዴ እኛን ለማበረታታት ስትሉ ቁጭት ነው እንደነቀያየ የምር አንተ እስከመቼ ነው በእኔ ዩቲዩብ ምግብ የምትይዘው? እስከመቼ እያስወጣቸው ነው ወላ እንጃ ሸበካው ደካማ ነው ያለው። የኔ ልጆች እንደዚህ ገባ ገባ ባሉ እንደዚህ ገባ ገባ ብላችኋል። አዎ ላይክ 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 አስወጣቸው እንዴ እየዞረ ነው ኔት ነው እስኪ ላይክ ሼር ሰብስክራይብ እያደረጋችሁ ባልትና የምትፈልጉ ካላችሁ አለላችሁ መካ ጅዳ ዋይት ያላችሁ ካላችሁ በርበሬ ሽሮ ጣይፍ በብዛት ከሆነ ብሎ ሰው እንደገና ደግሞ በርበሬ ሽሮ የምግብ ቅቤ የፀጉር ቅቤ የበሶ ዱቄት ሰሊጥ ወይባ ጭስ የወሎ ጭስ ማለት ነው። እንዲሁም ደግሞ አልባሳት እንደዚህ ፒጃማዎች ምናምን ማር ይሄ ከኢትዮጵያ የሚመጡ ናቸው ባልትናዎቹ። እና ባልትናው እኔ ምን አልኩኝ? ልብሱን እኮ ነው ያልተስማማሁት። ልብሱንማ ከማመጣው ከጅዳ ነው የቢጃማው ከጅዳ ነው የሚመጣው። ባልትናው ነው ከኢትዮጵያ ነው የሚመጣው። ያገባ አንተ እሱ ሲኒ ላይ አታጠም ምንድን ነው ሲኒ ስታገላብጥ ትኖራለህ እንዴ? ለምን አንቺ ወስተኛለሽ? እንደማትፈልገው እያወቅሽ ነው የምትሰጪኝ። አሁን ጠጥቼ ጨርስ ነበር እራሱ ሰኒው የሆነብኝ ተቸግሬ ነው። ምን አለው ያኛው ይመረቃለሁ በሁሉ ላይ የተረገመ ነው። ማረገመ እኔ ነኝ ተፈረለ ያረግ ኑርዬ ነው ያለ ሆኖ ነው የተረገሙ እንጂ ዳስተካክለ ያው ጥበብኝ የሚያምር ሲኒ ነው። ምን ሆነ ነው የተረገመው እንጂ ቡና እንጠጣ። ጥርጹ ደስ አላለውም። ጮህባቸው ቡና 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 ቤተሰብ
አንዲት ሶፍት ታውቃለህ ብለን እየተባቃን ያለ ነው። ላይክ ብታረጉ ብታግዙ እንኳን ለሶፍትና ብዙ ነገር ለምስኪንም እንተርፍ ይሆናል። ስለዚህ ሼር ላይክ ኮንትሪክ አሉ አንተም ይሄን በየቀዩ መርገብ ታፋቁም ትችላለህ። እኔም ደግሞ በየደጃፍ ተማ አባውዲ መስል በየማንም ደጃፍ ተመቆ መዲናለሁ ረጂ ውጪ አሮየው ስራ ክቡር ነው አባል እንደው ተጠግራ ወቁት ዛሬ ነው 350 ብር አልኩት የሆነ ኪሎሜትር የሚከሪ ይመስላል። ለምን አስወጣኝ ወጣት ስራሽ የሰላም ቀኑ ዛሬ ትናንትና ትናንት በጣም ለፋ ይሄ ሲሳንተ መኪና እንዴት ለሰው ማይደክም መሳይና አሁን የለውም እሺ በጣም አይደለም መቀመጥ እንደገና ደግሞ እኔ በጣም የሚገርም ሽንት እንኳን እየመጣኝ አሁን ስራ ላይ ተሆነ እዛዛ ነው የምሮጠው። እሱ ነው በሽተኛ አይደለም ወላሂ በሽተኛ ሽንት ማጣ ሲያዘኝ ያው እንደው ብዬ ነው ሽንቴን ምሸነው። እንኳን ሽንት መጥቶብህና ቁጭ በማለት ብዙ ሰዓት ኩላሊት ይቆስላል። ጎርሰ ነው ቤተሰብ ሽንቱ ሳይቀር ነው ወራት ያዘ ወስታችኋታል ላይክ አድርጉ የምትይ ስለ ኩላሊት ጉዳይ ነው እኮ እያወራን ያለነው እኛ ችግር የለውም። የኩላሊት በሽታ ነው ያው ይሄ መኪና ላይ መቀመጥ እያሰበው እና እኮ ባለሽን ኩላሊት በሽተኛ ሆኜ እርዳታ ተመጠየቅ ዛሬ አስተፍራላንተ ምን ይመስላል ምን አውዝ ቢላ ይወጣባል እና ያንን ተመለከተ አሁን ደግሞ በየመስጂዱ ሄደ መብላሽን ተማው ኖ ኖ ነው እሱ እስኪ ያው ነው ወላሂ በጣም ያስጠላኝ በቃሻል ፎቶ ከኔ ጋር ነው ከስር ነው የኔ ነው እያስወጣኝ ያለው ነው ዲገኝ ነው እና ጥሩት ነው ይወጣ አንተ ልጅ ምን ችግር አለ? እያየነው ታዲያ እኛ በደንብ አድርገን እያየነው ነው። አትርከሙ ወይዘሮ አንደኛ ሲገባ አንደኛ አንደኛ ወላሂ ላዚ በስ አሁን ኔት ተስፋ አስቆርጦ እንትን እያልኩ ትንሽ ከፍ ስትይ አሁን ዋይፋይ ይገዛል፣ ደህና ስልክ ይገዛል። የስልክ ስንት ሺህ ሰብስክራይብ ስገባ ስልክ ትገዛለህ? አዎ ቃል ግባ እኔ ቃል ግባ በቤተሰብ ቃል ግባ ስቱዲዮ እኛ ስንት ሺህ 10 ሺህ ተገባኝ እንኳን ስልክ ግድ 10 ሺህ ከገባሁ አሁን የሱፍን እኔ ቃል ግባ እሱ ኤርትራ ነው ወላ አይፎን እንዲህ ነው የለውም አልተራውም ይሻል ያው ነው ይሆነ ብቻ 4000 ብር እኮ 4000 ሪያል አሁን አዲስ የወረደ ያለ ይሄ እኮ ነው 26 አልትራ ወላሂ የሲተው ሺህ ወላሂ ስንት ሺህ በጀሪ ብግዛልኝ ያኛው እኮ ወርዷል እኮ 25 እኮ ግዛልኝ ይሄ 24 ነው። ከዚህ ውጭ እኮ 25ም አለ። አሁን አዲስ ደግሞ እንደ አይፎኑ የወረደ ያለ 26 ካሜራው መቼም የሌለ ነው የሚሆነው። ኤስ 26 አልትራ ካሜራው ነው እንችላለን 3100 መሐመድ መስፈይ ኢትዮጵያ ጉዛና ላክልኝ ስታይ ማለት ነው 3100
የለም ግን አሁን በቅርብ ባለፈው እኮ ደግሞ በጣም ቀንሶ እኮ 1900 ምናምን ደርሶ ነበር። በዚህ 1500 የሚሸጥ ማለት ዲስካውንት በዲስካውንት ነው የጠየቁት። 2900 ብር ኢትዮጵያ ልትልከው ጅዋሩ እና እንዴት ያለ ሀብታም ፈልጎት ነው? ማን ነው ቲክቶክ ካለ ስንት ይይዝ ቲክቶክ አይደለም ያምርባል። ቲክቶከሮች ዝሮ ሰራለኝ ማለት ነው። ለራሱ ደግሞ ውበት ነው ስራው ያን ይሰራል። ዛዋላ ስለሚሰራ ነው ችግር አለ። ማሻአላህ እኔ ጠባይ ነኝ። ሞልቶ ቢተርፈኝ 4000 ብር አውጥቼ ስልኳን ልገዛው ነው። እውነቱን ስለሆነ ነው። ሶሻል ሚዲያ ተሰር ዝም ብሎ ኖርማል አሁን ምንም አያደርግልሽ። ሶሻል ሚዲያ ላይ ተገባሽ ግን ግድ ያስፈልጋል። ሁለት ነገር ላይ ሀብታም ማለት ያው በደንብ ያህል አይደለም ያልኩ ሀብታም በደንብ ከሆነ ገባ አይደለ? በደንብ ወደ ላይ ይወጣል። ሌላው ደግሞ ሶሻል ሚዲያ ላይ ዩቲዩበር ከሆነ ሶሻል ሚዲያ ላይ የምታያቸው አሁን በጣም የሚለብሱ ዴና ነገር የሚይዙ እኪሳቸው ምንም ሳይኖራቸው እየተበደሩ ላርጉ። ምክንያቱም ለይታ መውጣት አለበት። ለይታ ነው። እንደዛ እይታ ላይ ካልታየሽ አንድ አትታወቂ። አዎ በተለይ ሀብታም ናት እንደዚህ አላት ይሄ ሲወራልሽ ነው የምወጪው። እንደዚህ ለብሳለች። አዎ በቃ ለምሳሌ እኮ አብዛኞች እየተበደሩላ ነው የሚለብሱ ሳይኖራቸው። ያላቸው በጣም ሀብታም መምሰል አለባቸው እዛ ሶሻል ሚዲያ። አዎ ቤታቸው እንዲወራላቸው ሰራተኛ ያላቸው የሚያስመስሉ። አዎ በቃ እንዲወራላቸው ግድ ያስፈልጋል። ዝም ብለሽ ማኩሰስ ብለሽ እኮ ብር ኑሮሽ ምዛበት ዞር ብሎ የሚያሸለም ዝም ብሎ ያልፍሻል። ለሶሻል ሚዲያ ይጠቅማል። አሁን አይፎን ስልክ ይዘሽ ምናምን እንደዚህ ምናምን ላይቭ ላይ ተቀምጠሽ እንደዚህ ዝም ብሎ አፍቶ ገብቶ ያይሻል። በተለይ እኮ ተመልካቹ ማን እንደው ታውቃለህ? የኔ ቤቴ የመዳም ቅመም እኮ ነው ወላሂ። እነዚህ እኮ አገር ያሉት ምናምን ያፈመሱት እኮ የኔ ልጆች ናቸው። ሳራችንን እያጣን በቃ መደበር። አሁን እኮ ዱባይ ላይ እኮ ለቤት ሰራተኝነት ቪዲዮ እኮ ባለሀብት ነው እንትን ስንት አሉ አሁን ላይ በቃ እንዲያለ ንጥጥ ብሎ የተገኘ እቺ እንትን አሁን በጅስተን የከፈተችው ነው የሆነ እንትን እያስመረቀች ማለት በቃ እቺ መሲናት ማለት ነው። ወይስ ብጅስ ነው የሚባል ሲያረኔ ብዙ ማቀሽ የሚያሳገር ልጅ እንዴት አሁን እንትን ይከፈተች ቤት ነው ባል ቤት ነው ለምን ብሎ ዞሮ በጣም ቢሆንም አሁን እሷ ራሱ ነው ይገርመኛል። ለምን ይገርምሻል? ባላሁን ለምሳሌ ወጥራ ስራ መስራ ልጅ አይደለች እንደው ቲክቶክ ላይ እንግዲህ የምትል ልጅ ናት። አሁን ዛሬ ነው እሺ ነው ትላንት አስመረቃለች ልብስ ቤት በጣም በሉት የሚሰራ ሰው ያልነቃ ገጠሬ ሴት ነው እንዲያለ በሉት በቃ የከተማዎች እንዲያለ። አዎ እውነት ነው። አሁን ቅድም አላየህም ላይ ብላይ ስገባ ሌሎች እኮ አሁን የዚህ ገጠር ከመጣ ሴት ዝም ብሎ ቲክቶክ ላይ ገብቶ ይሰደድ ይብላል። አንቺ እናተ ብትይ በቃ እንደዚህ ነው ስራቸው። እነዛኞች ደግሞ ብር ላይ ነው ስራቸው። የዚህ ገጠሩ በቃ ላይ ገብቶ መሰደድ ነው ስራው። ምንም ሳናቀር እንዲወረድ እንመጣለን። እዚህ ስልኩን የያዝነው ጊዜ በቃ ጨርሶ አብዛኛው አሁን ቲክቶክ ላይ ጅልጅል ወሬ የሚያወሩት በቃ እንደዛ አይነት ነው። ብዙ ሰዎች ደግሞ እንደዛ እንኳን ያገኙበታል። የፈመሰ ላይ ምን ያገኙበታል ደግሞ ወሬ መሰለኝ ነው። እነዛን አጀንዳ ናቸው። ቲክቶክ ላይ ብልጥ ናት ወይ ላይቭ ላይ አሳምረ ጌመር መሆን አለበት ወይም ፕሮሞት መስራት አለበት እንጂ ሌላው ዝም ብሎ አሁን ቪዲዮ በቪዲዮ ቢከፍል አሁን በአንድ ቪዲዮ $1 ምናምን 0 ነጥብ ምናምን ነው የሚከፍለው። ያን ደግሞ ማውጣታችን ስለ ከፍታ ላለ ለ$3 ለ$4 እንድትወጪው ከቪዲዮ ላይ ምን ተጠራቀመ ቢባይ $10 ራሱ አያጠራቅም። በምንድን ሊለቀቅ ነው የሚለው እንትን የሚለው እየታየው ብሏል። በምንድን ነው የሚባለው? ጎላይ ባለ ዝም ብሎ ደግሞ ሳሲን እንትን የሚላል አልሞከርከውም? ቫይራል ያወጣል። ላይቭ ነው በቃ እንትን የሚልሽ ላይቭ እንጂ ሌላ ጨፍሩ ወይ ተሳዳቢ ሆኑ። ያን ደግሞ ጊዜሽን በጣም መስጠት አለብሽ። ቲክቶክ ላይ በጣም ጊዜ መስጠት አለብሽ ለውጥ ለማግኘት። በዛ ላይ ደግሞ ታዋቂ ሰዎችን ማግኘት አለ እንጂ ኖርማል ዝም ብዬ ልፈምስ ይከብዳል። አይደለም ታዋቂ
ታዋቂ ሰዎች ጋር አሁን ዝም ብለሽ የተወሰነ ተግባብተሽ በቃ እነሱ ከፈለጉ አንቺ ላይቭ ላይ እያስገቡ አንቺን ካወሩሽ ምናምን የእነሱ ተከታዮች አንቺን ፎሎ ያደርጉሽ። በዛው ተወጫለሽ። ላይቭ ደግሞ ጌም ታጫወቱሽ፣ በዛው ታዋቂ ይሆንሽ ትሄጃለሽ። እውነት ነው። እንደዛ ነው እንትን ይሄማ አውቃለሁ። ታዲያ ከፍ ያለ ቶክቶከር ማለት ነው መገናኛ። እንደዛ ነው እነሱ ጋር መግባባትና እነሱ ናቸው ከፍ እንደሚሆን ላሳድግልሽ እና ሀይባገኝ ከቢባው ስንቱ ጋር ትገጥማለች። አሁን ተጣላሁ እሱ ጋር ብዬ ነው በሆነ ነገር መፈመስ ሴት እኮ በቃ ሀቢባ ቤት አብዛኛውን ለመፈመስ ነው የሚገባው። ባሌ ጋር ተጣላሁ፣ ሚስቴ ጋር ተጣላሁ። በቃ አንዲት ናት እንጂ አሳቀችኝ። ስምን እንደረስ ታውቃለህ? 6000 ብር ገዝቼ አለች፣ ሰዓት ገዝቼ አለች፣ ሽቶ ገዝቼ አለች፣ ቤቴን ታርጌ ተርሼ ተቀብዬ አለች፣ ሻማያን አብርቼ አለች። ሻማ ዘጋኝ አልኩህ ወላሂ ላም ያስተላልፉ ዝናሽ የቤታቸውን አይብ ይዘውልው ዝርግፍ ያደርጋሉ። ለመፈመስ ብቻ እኮ ቃል እንደዛ ነው። አብዛኛው መታወቅ ስለሚፈልጉ ነው። በሌላቸውን ሰው ምንም ሊያደርግላቸው አይችልም። ግን በቃ በዛች አጋጣሚ ፌመስ ጋር ገብተው እንፈምሳለን። አይባ ደግሞ በዛው እየሰበሰበችባቸው ነው። ሰማ ብሎ እንትን ትላለች። ባላም ሆነች እኮ በአጭር ጊዜ ከሁለት ዓመት በፊት ያለው ፎቶ ዋና ያሁን ሲታይ ራሱ የኑሮ ሁኔታ ልዩነቱ ነው አላት እንደ የድሮ በፊት ዝም ብላ አሁን ሳትታወቅ እንደ እዚህ ዝም ብላ እየገባ ቪዲዮ የምንለቀው አለ። ተሞርሞር ብላ ነው በቃ እንትን ላይ እንትን ልጆቿ ጋር እንትን እያለ አሁን ዝንጥ ብላ ቤቷ ራሱ በቪዲዮ ስታሳይ አሁን መከበረች ነው እኮ የምልህ። እዛ እኮ ነው እኛም እያወራን ያለነው እኮ የምትበር ነው። እንደው ምክንያት እንዲያስፈልግ እንደው ዝም ብሎ እንደው ፈጣሪ ብሪክ ያርሻል እንትን ሲል አዎ እውነት ነው። ከሳት ሳይታሰብ የሚመጣ ርዝቅ ነው። ኧረ አላህዋ የብድግድግ ወይ ደግሞ እንዴት ነው እንትና እንዴት ነው ማማጨቤ ስንት ባሀቅት አለ እንዴ ማንም ምንም ወራ ቲክቶክን ወራ እንትናን ማያውቅ ያ ተላወዳሪ ነው ለቃቃኝ ደግሞ እነዛ እንደኛ አሁንም እኮ ተለቃቃኞች ይሆነ እዚህ ላይ ገብቼ ካገኘው خلاص አረ እዚህ ገብቼ ለዛሬ ጃውን ሶሻል ሚዲያ በጣም አሪፍ ነው። ሲጀመር ቴክኖሎጂ እየረቀቀ ነው። በጥሩ ቢጠቀሙበት አሪፍ ነው። ግን አሁን ቲክቶክ በማንም ዘንድ በጣም አስጠሊ ሆኗል። አሁን ደግሞ ሁሉም ነገር ስራ ድሮ ቀረ ነው የሚፈላበት። አሁን ደግሞ አሜሪካ ገዝተዋል ይመስለኛል ቲክቶክን እኮ ስለዚህ ወጣ ሲወራ ነበር። ተወሰነ ቻይና ሸጥን ብላ ባለፈው አሜሪካ ዘግታን ነበር። አሁን ተስማምተው ቢሸጡ ወስነዋል። በቅርብ ጊዜ አሜሪካ ተረከባለ እያሉ አሁን ታከብደዋል። እንደ ዩቲዩብ እኮ አሁን እኮ ፕሮሰሱ በጣም ከባድ ነው። ወላሂ ዩቲዩብ እኮ አሁን ያሉን ቪዲዮ መልቀቅ አይችልም። ዩቲዩብ ላይ ምናምን በጣም ፕሮሰስ አለ። የሆነ ራሱ ብዙ የሆነ አሁን ሶስት ነገሮችን ምናምን ብትለቂ ወዲያው ነው አካውንትሽን እንትን የሚልብኝ። እውነት ነው። ግን አሁን ከቲክቶክ ላይ የሚገቡትን ወስደን ዩቲዩብ ላይ በመጨነቅ እኮ እንትን አይደለም። ቲክቶክ ላይ ችግር የለውም። እዛ ዩቲዩብ ላይ አሁን ዩቲዩብ ላይ ያለ ነገር ወደዛ ብትገለብጩ ኮፒራይት ነው ብሎ ወዲያው ከላስ ይጀምራል። አሁን እኔ ቆይማ ከዩቲዩብ ላይ ከቲክቶክ ላይ ነው ማስተካከል። ቲክቶክ ላይ ነው ይሄን ቲክቶክ የላይቭ እንትን እየቀረጸ ነው ጨርሶ እኮ ዩቲዩብ ላይ የሚለቀው። አዎ እንደዛ ነው የማደርገው። ኢንሻአላህ ነው ወላሂ ላዝም ሸበካ እንዳይመስለኝ ሸበካ ያስጠላ እያሰጣቸው ነው። እነዚህ የቪፒኤኖች ይፈጥናሉ ከነሱ የቪፒኤኖች ይፈጥናሉ። እኔ ሰሩት ያው ይወጣል ለምን ላነሳ ሰው መስራት ነው ያው በዚህ ባህል ላይ ነው በዛ ላይ
እያለች ነበር መቼ ማታ እያወራች ማርዬማ አብራኛለች። ማርዬ ሳኮ መካኮ በ5 እንኳን አይጠፋም ነበር። ችግሩ ምን እንደው ገብቷል። ያወቀው ችግሩ ኑርዬ አብዛኛው ሰው አይፈልግም መከራ እንደዛ እኮ ነው ቢኑ